ብሔርህ ምንድን ነው ይላል። እኔ በመጀመሪያ ሙስሊም ነኝ፣ ሁለተኛ ኢትዮጵያዊ ነው። ኢትዮጵያዊ ነኝ። ሙሉ የኢትዮጵያን ሕዝብ እወዳለሁ። የትኛውም ብሔር ይሁን፣ የትኛውም ብሔር ይሁን፣ የትኛውም ዘር ይሁን፣ የትኛውም ቀለም ይሁን፣ የትኛውም ቋንቋ ባለቤት ይሁን ከእኔ ቋንቋ የተለየ ቋንቋ ያለውን ሰው ሳይ አላህ ተአምር በእርሱ ላይ እንዴት እንደሰራ አስተውልበታለሁ። በአንድ ሀገር ላይ እያኖረኝ የተለየ ቋንቋ እንዲናገር ያደረገውን ሰው ካየሁ ይሄ ለእኔ ተአምር ነው። አምላክ አላህ ምንኛ ቻይና ጥበበኛ የሆነ አምላክ ነው። በአንዲት ሀገር ላይ እያኖረን ሌላ የተለየ ቋንቋ የሰጣቸው ሰዎች አሉ ለካ ብዬ በእርሱ ላይ ያለውን የአላህን ስራ ድንቅ ተአምሩን አስተውልበታለሁ እንጂ እኔ ከእርሱ ከፍ የማለቴ ምልክት ነው ብዬ አላስበውም። የፈለገ ቀለም ይኑረው፣ የፈለገ ከለር ይኑረው፣ የፈለገ ብሔር ይኑረው፣ የፈለገ ዘር ይኑረው፣ ያንን አላህ በእርሱ ላይ ያደረገው ድንቅ ስራው ብዬ እንጂ የማየው እኔ ከእርሱ የምበልጥበት እኔ ከእርሱ የማንስበት ሚዛን ነው ብዬ አላምንም። ይህን ያስተማረን ኢስላም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐጀቱል ወዳዕ የመሰናበቻ ሐጅ የመጨረሻ ንግግራቸውን ለትውልዳቸው ሲያደርጉ ጊዜ ምን አሉ መሰላችሁ? ቃለ ነቢይ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ። አዩሃ ናስ አሉ፣ እስመዑ ሚኒ አሉ፣ ሰዎች ሆይ ከእኔ ስሙኝ ልንገራችሁ አሉ። አላ ኢነ ረበኩም ዋሒድ ወኢነ አባኩም ዋሒድ አላ ላ ፈضለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወድን ዐላ አሕመር ኢላ ቢተቅዋ አሉ። ሰዎች ሆይ አሉ፣ አዋጅ አምላካችሁ አንድ ብቻ ነው፣ እርሱም አላህ ነው አሉ። አዋጅ አባታችሁ አንድ ነው፣ እርሱም አዳም ነው አሉ። አዋጅ አረቦች ከሌላው ማህበረሰብ አይበልጡም፣ ሌሎችም ማህበረሰብ ከአረቦች አይበልጡም። አዋጅ ቀዮች ከጥቁሮች አይበልጡም፣ ጥቁሮችም ከቀዮች አይበልጡም። የሰዎች መበላለጫ ሚዛን አላህን በመፍራት ብቻና ብቻ ነው አሉ። ያሰላም ዘርንም ቀለምንም ብሔር እንዳለ እነዚህ የመበላለጫ ሚዛኖች እንዳልሆኑ ነብዩ ሰለላሁ ዐለይሂ ወሰለም አስረዱ። አረቦችን ከፊት ለፊታቸው ነገሯቸው። ከሌላው ማህበረሰብ እንበልጣለን ብለው ሲያስቡ የነበሩትን በፍጹም አትበልጡም እናንተ ከሌሎች አሏቸው። ሌሎችም እናንተን በዚህ አይበልጧችሁም። ቀዮች ከጥቁሮች በላይ ነን ብለው ያስቡ ነበር። እናንተ ቀዮች ከጥቁሮች አትበልጡም፣ ጥቁሮችም እናንተን አይበልጧችሁም። በዚህ ከለርና ብሔር መበላለጫ ሚዛን አይደለም። ገብቷቸዋል። አምላክ አላህ ሱብሓነሁ ወተዓላ ድንቅ ስራውን በእኛ ላይ ሊያሳይ ዘንድ ነው በተለያየ ቋንቋና ከለር የፈጠረን። ይህም በቁርአን ላይ ይናገራል። ወሚን አያቲሂ ኸልቁ ሰማዋት ወልአርድ ወእኽቲላፉ አልሲነቲኩም ወአልዋኒኩም ኢነ ፊ ዛሊከ ለአያት ሊቀውም የስመዑን አለ። ከተአምራቶቼ መካከል አለ ሰማያትን መፍጠሬ ምድርን መፍጠሬ ልክ እንዲሁ ደግሞ የቋንቋዎቻችሁ መለያየትና የከለሮቻችሁ መለያየት አለ። በተለያየ ከለር የፈጠረን አላህ ሱብሓነሁ ወተዓላ ድንቅ ስራውን ሊያሳይ ዘንድ ነው እንጂ በአንድ ከለር ላይ ሁላችንን መፍጠር ይችል ነበር። ከአንድ አባትና ከአንድ እናት አስገኝቶ በተለያየ ከለር መፍጠሩ የእርሱ ድንቅ ስራ ነው በእኛ ላይ። ከአንድ አባትና ከአንድ እናት አስገኝቶን በተለያየ ቋንቋዎች እንድንናገር ማድረጉ ይህ ድንቅ ስራ ሆኖ በእኛ ላይ ይዟቸዋል። ይህ ነው እና ስለዚህ ዘርና ብሔር፣ ቀለም፣ ከለር እነዚህ የመበላለጫ ሚዛኖች አይደሉም። አንዱ ሌላውን ዝቅ አድርጎ እንዳይበዚህ፣ አንዱ በሌላው ላይ በዚህ ከፍታ ያገኘን እንዳይመስለው። የእናንተ ከፍታ መገኘት ከአምላካችሁ ዘንድ ያላችሁ ፍራቻ ብቻ ነው። አላህ በቁርአን ላይ ሲናገር ሱረቱል ሁጁራት ላይ ምን ይላል? ኢነ አክረመኩም ዒንደላሂ አትቃኩም አለ። ከሁላችሁም በላጩ ሰው ከእኔ ከአላህ ዘንድ ይበልጥ ለእኔ የሚፈራ የሆነ ሰው ነው እያለ ይናገራል። ገብቷችኋል? ለዘሩ የሚጣላ በዘሩ የሚጋደል በዘሩ የሚሰዳደብ ሰው ከእኔ አይደለም ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ደዓ ኢላ ዐሰቢያ አው ቃተለ ዐላ ዐሰቢያ አው ማተ ዐላ ዐሰቢያ ፈለይሰ ሚኒ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለዘሩ የሰበከ አሉ፣ እንዲሁም ወደ ዘሩ የተጣራ ሰው አሉ፣ እንዲሁም ለዘሩ ሲል ከሌሎች ጋር የተጣላ ሰው፣ እንዲሁም ለዘሩ ሲል ከሌሎች ጋር የተገዳደለ ሰው ይሄ ከኔ አይደለም አሉ። ከኔ አይደለም ማለት ነው ከሙስሊሞች አይደለም፣ የሙስሊም ባህሪ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሰዎች በዘራቸው ሲጣሉ ተመለከቱ እና ምን እንዳደረጉ አቋማቸውን ተመልከቱ። ከአንድ ዘር ወግነው አልተጣሉም ነበር፣ አላገዙም ነበር። ምን እንዳደረጉ እንመልከት። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከሙሃጅሮችና ከአንሷሮች የሆኑ ጎሳዎች ሁለት ሰዎች ይጣላሉ። ሙሃጅር ማለት ከመካ ወደ መዲና ስደት ያደረጉ ናቸው። አንሳር ማለት ደግሞ እዛው መዲና ሆነው የሙሃጅሮችን ስደተኞችን ተቀብለው የረዱ አካሎች ናቸው። ሊዛሊከ ሱሙ አንሳር ተብለው የተጠሩትም ከዚህ አንጻር ነው። ከዕለታት አንድ ቀን ግን ከሙሃጅር አንድ ከአንሳር አንድ ሁለት ሰዎች ይጣላሉ፣ ህዝብ በተሰባሰበበት መካከል።
ከዛም የአንሳሩ ሰው ምን አለ? ያለል አንሳር አለ እናንተ የአንሳር ቤተሰቦች ሆይ እርዱኝ፣ ያውና ይሄ ሙሃጅሩ ሊጎዳኝ ነው አላቸው። ሙሃጅሩም ተነሳና ያ ወያለል ሙሃጅር አለ እናንተ የሙሃጅር ጎሳ የሆናችሁ ባካችሁ እርዱኝ፣ ይሄ የአንሳሩ ሰው ሊጎዳኝ ነው አለ። ነቢያችን ሰለላሁ ዐለይሂ ወሰለም ሰሙና ምን እንዳደረጉ አቋማቸውን ተመልከቱ። ዛሬም ቢሆን ሰዎች በዘራቸው ሲጣሉ ካያቸው ይሄ ነቢ ሰለላሁ ዐለይሂ ወሰለም አቋማቸው ይሁን። ምን አደረጉ? ነቢ ሰለላሁ ዐለይሂ ወሰለም መጥተው እርሳቸው ከየትኛው ናቸው ከተባለ ከሙሃጅሮቹ ናቸው። እንዴት ሙሃጅሩን ትጎዳዋለህ ብለው በአንሳሩ ላይ አልተነሱበትም። አያቸው አይደለ? ነገር ግን መሀል ገብተው የማስታረቅን ስራ ነው የሰሩት። በመካከላቸው ገብተው የሰይጣንን ስራ ድምጥማጡ እንዳያጠፉት ምን አደረጉ? ጃአ ነቢይ ሰለላሁ ዐለይሂ ወሰለም ወቃል ነቢ ሰለላሁ ዐለይሂ ወሰለም መጡና እንዲህ አሉ፣ አቢ ዳዕወል ጃሂልየት ወአነ በይነ አዙሁሪኩም ደዑሃ ፈኢነሃ ሙንቲናር። እኔ በመካከላቸው በህይወት እያለሁ በመሀይማን ዘመን ሰዎች መፎካከሪያ በዘረኝነት ትፎካከራላችሁ፣ ዘረኝነትን ተውት እርሱ ጥንብ ነውና ብለው ተናገሩ። ያሰላም አንደኛ የመሀይማን ሰዎች መገለጫ ነው ዘረኝነት ብለው ገለጹት ነቢ ሰለላሁ ዐለይሂ ወሰለም። ምንም ኢስላምን ያልተረዳ መሀይም የሆነ ሰው የሚያንጸባርቀው የሆነ ባህሪው ነው ተው አሉ ነቢ ሰለላሁ ዐለይሂ ወሰለም። ደዑሃ ፈኢነሃ ሙንቲናሩ ዘረኝነትን ተዋት እርሷ ጥንብ ነችና አሉ። ዘረኝነት ጥንብ ነው ከተባለ ዘረኞች ምን ሊሆኑ ይችላሉ? ጥንባንሳ ናቸው። ጥንባንሳ ናቸው። እንዲህ አይነት ቦታ ላይ አያፈነፍንም ሙስሊም። ጥንብ ነው ብለው የገለጹበትን አገላለጽ በደንብ አስተውሉት። ጥንብ ነው ብለው የገለጹበት ጥንብን አይደለም ባጠገቡ ልትሄድ ሩቅ ሆነ እንኳ እየሄድክ እንዳይሸትህ እንዲህ አፍንጫህን አፍነህ ነው የምትሄደው። ይሄ እንዲያክል አጸያፊ ነው ብለው ዘረኝነትን ገልጸውታል ነቢ ሰለላሁ ዐለይሂ ወሰለም። ተጸየፉት ማለት ነው። ዘረኝነትን ተጸየፉት፣ ራቁት ይወቻላ። ስለዚህ ሰዎችን በዘራቸው ዝቅ አታድርጉ፣ በዘራችሁ በሌሎች ላይ ከፍታ አይሰማችሁ። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነላሃ አውሐ ኢለየ አን ተዋضዑ ሐታ ላ የፍኸር ባዕዱኩም ዐላ ባዕድ። አላህ ወደ እኔ ራእዩን አውርዶልኛል አንዳችሁ ለሌላችሁ ዝቅ እንዲል፣ አንዳቸው በሌላቸው ላይ እስካይፎክርን ድረስ በዘሩ። ስለዚህ ሌሎችን በዘራቸው ዝቅ አድርጋችሁ አትመልከቱ። እናንተም በዘራችሁ በሌሎች ላይ ከፍታ አይሰማችሁ። ገባችኋል? ይሄ ነው አሁን ላይ በጣም ትልቅ በሽታ ሀገራችን ላይ ይሄ ነው። ሰውን ወደ ማገዳደል ያደርሳል። ዘረኝነት አንዱን ሌላውን ያጣላል፣ ፍቅርን ይቀንሳል፣ መጠላላትን ይጨምራል በመካከል። ይህን ነገር ተዉት። ሁላቸውም የአንድ ሰው የአደም ልጆች ናቸው፣ የሐዋ ልጆች ናቸው። አንድ ሰው እንዴት ነው የራሱን ወንድም የሚችለው? በዘሩ፣ በቀለሙ፣ በብሔሩ፣ በከለሩ። ይሄ ተገቢ አይደለም። እኔ ሌላ ቋንቋ ካየሁ በጣም እደሰታለሁ። ያን ሰው መስማት ደስ ይለኛል። የእሱን ቋንቋ ለማወቅ ብችል በጣም ደስ ይለኛል። አላህ በእርሱ ላይ ያደረገው ድንቅ ተአምር ነው ይህ ቋንቋ። አላህ በቁርአን ላይ ስለነገረ በእያንደበታቸው ላይ የተለያየ ቋንቋ አደረግኩኝ እያለ ይናገራል። በተለያየ ከለር መፈጠራችንም እንዲሁ ከድንቅ ስራው እንደሆነ ይነግረናል ነቢ ሰለላሁ ዐለይሂ ወሰለም። ዛሬ በተለያየ ከለር መውጣታችንን ምክንያቱን መሰረቱን አስሉን ሲናገሩ ምን አሉ? ኢነላህ ኸለቀ አደም ዐላ ሰላሰቲ አስናፍ ሚነ ቱራብ ነው من الأبيض والأحمر والأسود وخرج أشكاله وخرج أولاده على أشكال ذلك فمنهم الأبيض والأحمر والأسود ومنهم بين ذلك أملاكه الله أباتاتشون آدماً بسوست عينت يعفر كالر نيفترار تملكت زاري تقول كي نجنا أي من النار يسول زوج كله كالراتش يزين مستر إسلام الناكر النبي صلى الله عليه وسلم الناكر የአንድ ሰው ልጆች ሆነን ሳለ ለምን በተለያየ ከለር ወጣል ብላችሁ ራሳችሁን ጠይቃችሁ አታውቁም? ይሄን ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አላህ አደምን ሲፈጥረው ጊዜ አባታቸውን በሶስት አይነት የአፈር ከለር ፈጠረው፣ ከነጭ፣ ከቀይ፣ ከጥቁር። ልጆቹም ይሄን ከለር ይዘው ወጡ አሉ። ከእነርሱም ቀይ ሰው አለ፣ ከእነርሱም ነጭ ሰው አለ፣ ከእነርሱም ጥቁር ሰው አለ፣ ከእነርሱም የነዚህ ሁሉ ቅልቅል የሆነው ቅይጥ የሆነ ጸይም ሰው አለ ብለው ተናገሩ። ያሰላም ዛሬ ሰዎች ስናይ ጥቁር ሰዎች አሉ። ጥቁር ጥርት ያለ ጥቁር፣ ቀዮችም አሉ፣ ነጮችም አሉ። የነዚህ ሁሉ ቅይጥ የሆነ ጸይምም አለ። ጸይም ብለን የምንገልጸው ከዚህ የወጣ የሰው አይነት የለም። ነብዩ ሰለላሁ ዐለይሂ ወሰለም ይህን ተናገሩ። አባታችሁን አደምን አላህ ሲፈጥረው በሶስቱ የከለር አይነት ፈጠረው። እዚያም በኋላ ልጆቹ ያን ከለር ይዘው ወጡ። የነዚያ ቅልቅልም አራተኛ ጸይም ወጣ ብለው ተናገሩ። ስለዚህ ይህን ነገር
አላህ ያደረገው ለምንድን ነው ዓላማው ከተባለ በተለያየ ብሔር፣ በተለያየ ከለር፣ በተለያየ ቋንቋ መፈጠራችን አላህ በእኛ ላይ ድንቅ ስራውን ሊያሳይ ነው። ይህን ብቻ ተረዱበትና እለፉት። መገዳያ መጠያያ የአንዱን ከፍ ዝቅ ማድረጊያ አድርጋቸው አትጠቀሙት። ወደዛ የወሰዳቸው ሰዎችን ሰይጣን ነው በመካከላቸው ሊያጣላ ዘንድ ገታቸዋል። የአምላክን ድንቅ ስራ አስተውላቸው ብቻ እለፉበት እንጂ ወደ ዘረኝነት መገዳዳያ መጠያያ ታድርጉት። ጥያቄ ያለው ወደ ጥያቄዎች በተራ ጠይቁ። ከታች ጥያቄ አለሽ? ጥያቄሽ ምንድን ነው? ዮሐንስ ወንጌል ላይ ይመስለኛል በአብ ወልደ መንፈስ ቅዱስ ስም አጥምቃቸው ይላል። ምን ለማለት ፈልጎ ነው? ማቴዎስ ወንጌል ነው። ማቴዎስ ወንጌል። እሺ አንደኛ ምንጥቅስ ይይዝላት ሰዎች አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ይሏቸዋል። እንደዚህ አይልም ቃሉ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ ከዘፍጥረት እስከ ራዕይ አንድ አምላክ ነው ሳይሆን ብለህ አጥምቃቸው አለ አይደል? ወደ አንዴ ተረጋጊ እባክሽ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ለሚለው ጥቅስ ይህን ስለሚጠቀሙ ክርስቲያኖች የተሳሳተ ግንዛቤ እንደሆነ እሱን ላጥራልሽ እና ወደ ቀጣዩ እንድንሄድ ዘንድ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል የለም መጽሐፍ ቅዱስ ላይ ያታቻል። ሁለተኛ ስለምንድን ነው የሚያወራው? ስለ ጥምቀት ነው የሚያወራው። ስለ ጥምቀት በተመለከተ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ የተናገረው ንግግር ነው ተብሎ በሌላም ወንጌሎች ላይ እንዲሁ ተገልጿል፣ በማርቆስም ላይ። ነገር ግን ክርስቶስ ከተነሳ በኋላ ተናግሯቸዋል እንደዚህ ስለ ጥምቀት ምናምን የተባለው ሁሉ ስህተት ነው፣ ከጊዜ በኋላ የተጨመረ። እሱ ላሳይሽ ትችላለህ። እሱን ሳይሆን የማቴዎስ ወንጌል ላይ ያለውን በአብ በወልድ በመንፈስ ቅዱስ አጥምቃቸው ይላል። ሊትራሊ ቃል በቃል ማለት ነው እየተናገርኩኝ። ስለ ጥምቀቱ የተጨመረ ትምህርት ነው ከጊዜ በኋላ እያልኩሽ። አንደኛ እሱ ነው። ሶስተኛ አሁን እኮ መክፈት ትችላለህ። እዛው ላይ እኮ መክፈት እንችላለን ወገናችን። ቃል በቃል እያነበብኩ ብታስረዳኝ። ስለ ጥምቀት የተጨመረ ትምህርት እንደሆነ የተጨመረ ሳይሆን የተጻፈውን አሁን ያልኩህን ቃል በቃል ክፈተውና እሷን ቨርዥን አታዳምጪው እንዴ? እያዳመኩ ነው። እያዳመጥሽ አይደል? የምትከራከሪ ከሆነ ማስረጃ ትጠይቃለሽ። እሺ ለምናገረው ንግግር የተጨመረ እንደሆነ እስኪ ያሳየኝ ማስረጃ ማለት ትችላለሽ። ችግር የለም። ስለ ጥምቀት የተነገረው ክርስቶስ ከሙታን ተነሳ ከተባለ በኋላ የተጨመሩ ትምህርቶች ናቸው እንዳለ። ስለዚህ ኢየሱስ ክርስቶስ እንደዚህ ስለ ጥምቀት አስተምሯል የሚባለው ነገር ስህተት ነው። ሶስተኛ ስህተት መሆኑን የሚያረጋግጥልሽ ነገር ምንድን ነው ከተባለ ሐዋርያቶች በአብ በወልድ መንፈስ ቅዱስ ስም አጥምቀዋል ወይ ብለን ስናይ ወፍ የለም። አንድም ሐዋርያ በአብ በወልድ መንፈስ ቅዱስ ስም ያጠመቀ የለም፣ ተጠመቁ ያለም የለም። ለምንድን ነው ያልጠመቁት? ዮሐንስ በዮርዳኖስ ወንዝ በአብ በመንፈስ ቅዱስ አይደል ሲያጠምቅ የነበረው? በቃ በአብ በወልድ መንፈስ ቅዱስ ስም ያጠመቀበትን ዮሐንስን አሳየን። ከዛ በኋላ ያው ትልቁ እኔ መጽሐፍ የለኝም ልንገርህ እናውጣ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 16 ላይ ነው። 6 አውጣውና እንዴ ወይ ስራ ቦታ ላይ ነኝ። ትንሽ ቆይቼ እንራቻለሁ። እስከዛ ሌላ መጽሐፉን ብቻ ሳይ አሎ ይሰማዋል። አንድ ጊዜ እሺ፣ አንተን ንገረን። በአብ በወልድ በመንፈስ ቅዱስ ያጠበቀበትን ምዕራፍና ቁጥር ንገረን። እሺ
አለ የለም። ለማንኛውም እሺ ልጆች አንድም ሐዋርያ ያጠመቀበትን ሳይሆን የማቴዎስ ወንጌል ላይ በአብ ወልድ መንፈስ ቅዱስ አጠመቀው አይደለ ኢየሱስ ክርስቶስ አይደል? የለም እንደሱ። እሺ ክፈተውና ማቴዎስ ወንጌል ላይ 11:28 መሰለኝ 11:28 ማቴዎስ ወንጌል በአብ ወልድ መንፈስ ቅዱስ ኢየሱስ ክርስቶስ እንመልከት። ማቴዎስ ስንት ነው ያልሽው? 11:28 አይደል? 11:28 መሰለኝ ነው። እሺ 11:28 ማቴዎስ ወንጌል ያው እና ማቴዎስ 11:28 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ያ የማቴዎስ ወንጌል ላይ እኔ አሁን ለምሳሌ ቃል በቃል ለክርክር ሳይሆን ለእውቀት ነው የማነበው። ቃል በቃል በአብ ወልድ መንፈስ ቅዱስ ኢየሱስ ክርስቶስን ሲያጠምቀው ምን ብሎ ነው ያጠመቀው? በአብ ወልድ መንፈስ ቅዱስ ብሎ አላጠመቀው። አብ ወልድ መንፈስ ቅዱስ ብሎ አጥምቆታል አለ ቃል በቃል እዛ ላይ እዛ ብሎ አላጠመቀው። ኦኬ ዌት አንድ ደቂቃ ጠብቀኝ። እሺ ጥያቄ ካለ ማን ክርስቲያን ካላችሁ መቀጠል ትችላላችሁ። ጥያቄ ያለው ሰላም አለይኩም። አለይኩም ድምጽ ይሰማል? ይሰማል። አሁን አግኝቼዋለሁ 28:19 28:19 ላይ ኢየሱስ ክርስቶስን በአብ ወልድ መንፈስ ቅዱስ አጥምቀውታል አይደል? አዎ 28:19 ያው እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራቸው ደቀ መዛሙርት አድርገዋቸው። የቱ ጋር ነው ኢየሱስን በአብ በወልድ በመንፈስ ቅዱስ? ይኸው በቃ ቃል በቃል በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አልኩ እኮ። እኔ ለክርክር ሳይሆን ለእውቀት ስለሆነ የማነበው። ለምን ላይክ ለፈጣሪ ከሆነ አንድ አምላክ እንደምትለው ከሆነ በአንድ አምላክ ስም እያጠመቃችሁ ለምን አላለም? አብ ወልድ መንፈስ ቅዱስ ለምን አስፈለገ? ኢየሱስን በአብ በወልድ መንፈስ ቅዱስ ስም አትጠመቁት ነው እኮ ያልሽኝ። የቱ ጋር ነው ኢየሱስን በዚህ ሊትራሊ ቃል በቃል ከኔ ጋር ትከራከር። አብ ወልድ መንፈስ ቅዱስ የሚል ግን እንዳለ እያየክ ነው። በአብ ወልድ መንፈስ ቅዱስ ስም እያጠመቃችሁ አይደለም ጥያቄው። አሁን አንቺ በቃል ክርክር አይደለም ለመረዳት አዳምጪ፣ ረጋ በይ። በአብ በወልድ መንፈስ ቅዱስ ስም ኢየሱስን አትጠመቁት ነው ያልሽኝ። እኔ ለክርክር ሳይሆን ለእውቀት ነው። እዚህ ጋር ለምን ተጻፈ? አብ ወልድ መንፈስ ቅዱስ ተብሎ ለምን ተጻፈ? በአብ ወልድ መንፈስ ቅዱስ ስም እያጠመቃችሁ ለምን ተባለ? አንድ አምላክ ከሆነ በአንድ አምላክ ስም እያጠመቃችሁ ለምን አላለም? ስለ አምላክ ያወራን ሲጀምር ግን አንቺ እዚህ ቦታ ላይ ኢየሱስን እንደሱ አጠመቁት አልሽ። እሺ ኢየሱስ አህዛብ ነበር ማለት ነው እሱ በዚህ ከተጠመቀ? ምክንያቱም አህዛብን አጥምቋቸው። you are not talking about ኢየሱስ። እዚህ ጋር ስለ ኢየሱስ አይደለም እያወራን ያለነው። ሰውን እንዴት ወደ ትክክለኛ መንገድ መምራት እንዳለባቸው ነው አይደል? እዚህ ጋር እየተናገረ ያለው አይደለም። ኢየሱስ ክርስቶስ ተጠምቋል ብለሽናል አይደለ? ኦፍ ኮርስ ተጠምቋል። እሺ አህዛብ ነበር ማለት ነው ኢየሱስ? ምክንያቱም አህዛብን አጥምቋቸው ነው የሚለው አይደለም። ኢየሱስ ክርስቶስ ሲመጣ እኛን ሊያስተምር ነው የመጣው። ገባካ? ምን መጣ አይደለም ጥያቄው። የተጠመቀው አህዛብ ስለሆነ ነው የተጠመቀው። እኛ መጠበቅ እንዳለብን ሊያስተምረን ስለፈለገ ነው። አህዛብ ነበር ማለት ነው እሱ። ምክንያቱም አህዛብ ስለነበረ ሳይሆን ተጠምቆ እኛ ሊያስተምር። ጥቅሱ እያለ ያለው አህዛቦችን አጥምቋቸው ነው እያለ ያለው። የመጀመሪያው ተጠማቂ ኢየሱስ ከሆነ የመጀመሪያው አህዛብ ኢየሱስ ነው ማለት ነው በእናንተ ግንዛቤ። አንተ ነህ አሁን እንደዛ ብለህ የተረጎምከው እንጂ ኢየሱስ ክርስቶስ አልኩ ምድር ላይ ሲመጣ ቃላትን ልተገብር እንጂ ልሽር አልመጣውም ብሏል። ስለዚህ ጥያቄው እዚህ አውድ ላይ አወረንጀ ገናችን ጥምቀት የሚያስፈልጋቸው አህዛቦች እንደሆኑ እየተናገረ ነው ኢየሱስ። ወይስ ተሳስቻለሁ? ኦፍ ኮርስ ተሳስቻለሁ። ስለዚህ ምን ይላል እዚህ ጋር? እንግዲህ ሂዱና አህዛብን ሁሉ በአህዛብ ይላል። እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ አጥምቋቸው አለ።
ስለዚህ የመጀመሪያው ተጠማቂ ኢየሱስ ከሆነ የመጀመሪያው አህዛብ ኢየሱስ ነው እያላችሁ ነው ማለት ነው። አላልንም። አንተ ነህ ኢየሱስ ነው ብለህ የተረጎምከው እንጂ መጽሐፉ ላይ ኢየሱስ አህዛብ ነው ተብሎ ቃል በቃል የተጻፈ ታሪክ የለም። አንተ ራስህ ኢየሱስ ነው እዚህ ጋር የተጠመቀው አላልሽም? ለመጀመሪያ ኢየሱስ ክርስቶስ ኦፍኮርስ ተጠምቋል። መጠመቁን እኮ ያልካድኩም ኦፍኮርስ ተጠምቋል። በአብ በወልድ በመንፈስ ቅዱስ ስም ተጠምቋል። ለምን? እኛ መጠመቅ እንዳለብን ሊያሳየን ሊያስተምረን ስለመጣ። እስበይው ጥምቀት የሚያስፈልገው ለእነማን ነው ይላል ጥቅስ? ለአህዛብ። ስለዚህ ኢየሱስ ተጠምቋል አልተጠመቀም? ተጠምቋል። እናመሰግናለን። ምንም this is not by the way ይሄ ክርክር አይደለም፣ ድርቀት ነው። አንተ ያዝከው ቃል በቃል ክርክር እንደዛ አይደለም። እንዲገባኝ ከፈለክ ሊትራሊ ወርድ ባይ ወርድ እንደዚህ ነው ብለህ ማስረዳት ነው እንጂ እንዲህ ነው አይ እንደዛ ከሆነ አይደለም። እሺ አዳምጥ። እሺ አንደኛ ሐዋርያቶች ከዚያ በኋላ ጥምቀዋል አልተጠመቁም? ከዚህ ጥቅስ በቃ በአብ በወልድ በመንፈስ ቅዱስ ተብሎ ተጠምቀዋል አልተጠመቁም ነው። አልተጠመቁም። አንተ ነህ ውሸት ነው ያልከው እንጂ መጽሐፍ ቅዱስ እኮ ተጽፏል። በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ካላስ መንፈስ ቅዱስ ስም የተጠመቀ አንድ ሰው አሳየኝ። ችግር የለው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የቱ ጋር ማስረጃ? እዛው ማቴዎስ ዮሐንስ ወንጌል ላይ ዮሐንስ አይደል ያጠመቀው? ዮሐንስ ኢየሱስ ክርስቶስን ሲያጠምቀው ቃል ከሰማይ ወጣ፣ መንፈስ ቅዱስ በወፍ አማካኝነት ትከሻው ላይ ሆነች፣ አጠመቀ። እባክሽ በአብ በወልድ መንፈስ ቅዱስ ስም ብሎ አጥምቆታል ወይስ ኢየሱስ? አዎ አጥምቆታል። ማስረጃ አልኩህ እኮ ዮሐንስ ወንጌል ላይ ሄደህ ማንበብ ትችላለህ። የለም እዚያ ጋር እንደሱ አይልም። በአብ በወልድ የለም ካልክ እኔ አለ ብያለሁ። ምክንያቱም ቃል ዮሐንስ ወንጌል ላይ አይልም እንደሱ በአብ በወልድ መንፈስ ቅዱስ ስም ብሎ አጥምቆታል። አሁን ይሄው እዚህ ጋር እኮ አነበብኩ። ማቴዎስ ወንጌል 28:19 ላይ እኮ በአብ ወልድ መንፈስ ቅዱስ እንደሚጠመቅ አጥምቋቸው እንደተባለ እኮ አንብበሃል። እሺ አንዴ ላስረዳሽ። በቃ ከዚያ በኋላ ሐዋርያቶች ጥምቀትን አዘዋል አላዘዙም? አስጠምቀዋል አላስጠመቁም? አስጠምቀዋል አይደል? ነገር ከኢየሱስ ክርስቶስ በኋላ ቅዱስን ብለው ከኢየሱስ ክርስቶስ በኋላ የኛ መጽሐፍ ተዘግቷል። ካላስ ከኢየሱስ ክርስቶስ በኋላ መጽሐፍ ተዘግቷል። ታዳምጪ። ሐዋርያቶች አስጠምቀዋል ወይንስ አላስጠመቁም? ከኢየሱስ ክርስቶስ ካረገ በኋላ ስለዛ ኤክስፕላኔሽን አርጉ ነው የተባሉት። ገባህ? አድርጉ ነው የተባሉት። ስለዚህ አድርጉ አልተጻፈልንም። አድርጉ ብሎ ግን ትእዛዝ ሰጥቷቸዋል። ከዚያ በኋላ አታውቂም? ማስረጃ ላሳይሽ። ሲጠመቅ የነበረው በአብ በወልድ በመንፈስ ቅዱስ ስም አይደለም። ላሳይሽ። አሳይ። በጣም ጥሩ። ሲጠመቅ የነበረው በማን ነው ከተባለ በኢየሱስ ስም ብቻ ነበር። ይላስልሽ። አሳይ። ያን እዚህ ጋር ምን ይላል? ጴጥሮስም ንስሐ ግቡ ኃጢአታችሁ ቢሰረይ ዘንድ እያንዳንዳችሁ በማን ስም ተጠመቁ አለ? በኢየሱስ ክርስቶስ ስም ተጠመቁ። አይዋ አብ ወልድ መንፈስ ቅዱስ የታሉ? ጥምቀት ላይ አነበብኩ እኮ ማቴዎስ ወንጌል ላይ በአብ ወልድ መንፈስ ቅዱስ ተጠመቁ የሚለውን አንብበሃል አይደል? ዋይ ያንን ሽሮ ያንን የመጽሐፍ ቅዱስ ቃል ሽሮ ይሄ እኮ ሊደግፈው ነው እንጂ የመጣው እኮ ሊሽሮ አይደለም የመጣው። ያንን መሻር ለምን አስፈለገ? እባክሽን አንድ ጊዜ ሐዋርያቶች ከዚያ በኋላ ጥምቀትን ሲያዝ ጊዜ ጴጥሮስ ከሐዋርያት ነው አይደለ? አዎ። ስለዚህ ምን ብሎ ነበር ሊያዝ የሚገባው? በአብ በወልድ መንፈስ ቅዱስ ስም ተጠመቁ ሊል ነበር የሚገባው ወይንስ በኢየሱስ ስም ተጠመቁ ሊል ነበር የሚገባው? በዛ አትጠመቁ አላለም። በዚህ ተጠመቁ ነው። እኔ በኢየሱስ ስም ተጠመቁ ብሏል ስልሽ አላለም። የቱ ጋር ነው ያለው ብለሽ ነበር አይደለ? አሳየኝ ያልኩህ እኮ። ስለዚህ እዚህ ቦታ ላይ ሶስቱን የሥላሴ አካል በእነሱ ነው ተጠመቁ ያለው ወይንስ ከሥላሴ አካል በአንደኛ? የሚጻረር ታሪክ አልተጻፈም። በዛ አትጠመቁ ተብሎ የተጻፈ ታሪክ የለም። እሺ በአብ በወልድ መንፈስ ቅዱስ ስም ያስጠመቀ አንድ ሐዋርያ አለ? አሳየሁ እኮ ቅድም ተጠመቁ ተብሎ የታዘዘውን። እባክሽን አንድ ሐዋርያ ያስጠመቃል ወይ በዚያ? ምን በአብ በወልድ መንፈስ ቅዱስ ስም ያስጠመቀ ሐዋርያ አለ? እኔ ያሳየሁሽ ከሥላሴ በአንድ አካል ብቻ ያስጠመቀ አሳየሁሽ። አንቺ ደግሞ አይ በአብ በወልድ መንፈስ ቅዱስ ስም ያስጠመቀ አንድ ሐዋርያ አለ ወይ? አላነበብኩም። የለም። ስለዚህ አንደኛ ይሄ ነው። ሁለተኛ ጥምቀት የሚባለው ነገር ከጊዜ በኋላ አሁን እኔ እኮ እየጠየቅኩ ያለሁት ማለት ነው
መጽሐፍ ቅዱስ ላይ በአብ ወልድ መንፈስ ቅዱስ ተብሎ በሶስት የተከፈለ ታሪክ የተጻፈ አለ። የተጻፈ የለም ብለኸኛል አይደል? የተጻፈ አለ። አብ ወልድ መንፈስ ቅዱስ የተጻፈ የለም ያልኩሽ ምንድነው? አንደኛ የክርስቲያን እምነት አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል እምነት አለ። ይሄ ጥቅስ የለም ነው መጽሐፍ ቅዱስ ላይ ጨውዳቸው። ይሄውና ተጽፏል እኮ አብ ወልድ ከሌለ ለምን ተጻፈ? ፈጣሪ ቀስ በይ እንጂ አዳምጪ መጀመሪያ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ተጽፏል ብላችሁ ታምናላችሁ ወይ? ያምናሉ። ግን መጽሐፍ ቅዱስ ላይ ያለው የለም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ምን ልሻው ነገርኩ እኮ አብ ወልድ መንፈስ ቅዱስ የሚል አለ መጽሐፍ ቅዱስ ላይ። ፈርል ጥያቄ አንድ አምላክ የሚለው ቃል አለ ወይ? እሺ ኢየሱስ ክርስቶስ ፈጣሪ እንደሆነ ነገርኩ። በቃ አብ ወልድ መንፈስ ቅዱስ የሚል የለም ብለሃል። አብ ወልድ መንፈስ ቅዱስ የሚል አለ መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም አለ። ያገናኛቸዋል። ያገናኛቸዋል ሳይሆን አለ ወይ ነው ጥያቄው? አዎ አለ። ምክንያቱም መጽሐፍ ቅዱስ ዳይሬክት አይደለም ትርጓሜው። ቃሉ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ ወይ ነው ጥያቄው? ዳይሬክት አይደለም ትርጓሜው እያልኩ ነው። አለ የለም አሁን የተናገርኩት ቃል እናንተ መታመን። እሺ ምን ነገርኩ እኮ መጽሐፍ ቅዱስ አንድ ቃል አይደለም። ስንት ቃል ነው መጽሐፍ ቅዱስ? አይደለም ጥያቄው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ መጽሐፍ ቅዱስ ላይ ነው ጥያቄው። ከኮንቴክስቱ ሄደን አንድ አደረግናቸው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ ጥቅስ ላይ? በአብ ወልድ መንፈስ ቅዱስ ስም አጥምቋቸው ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ። በአብ በወልድ መንፈስ ቅዱስ ስም አጥምቋቸው ማለት ምን ማለት ነው? አንድ ናቸው ማለት አይደለም? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ ወይስ የለም? አብ ወልድ ነገርኩ። አብ ወልድ መንፈስ ቅዱስ አንድ ባይሆኑ ኖሮ በክርስቶስ ስም አጥምቋቸው አይልም ነበር። ሁሉንም ጀነራላይዝ አድርጎ እንደውም ክርስቶስ በክርስቶስ ብሎ እኮ አንድ አድርጎ አምጥቶልሃል። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይስ የለም? ቃሉ አለ። እሺ አንዴ ላሳይሽና አንድ አምላክ ነው የሚለው ልትፈጽሙ ነው አሉና ከታላሽ ማለት ነው። የክርስቲያኖች እምነት ውሸት ነው ማለት ነው። የሌለ አንዴ ላሳይሽ። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚለውን ቃል አንብብልን እስኪ። አለ የት አድርገው እንዴ ከቅርታ ጋር ታወራለሽ? ቅድም ያነበብነውን እኮ ነው እያነበብን ያለነው። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ አንድ መሆኑን ሲያሳይክ ደግሞ ቅድም የሄድክበት ላይ ትሄድና በዚህ ብላችሁ አጥምቋቸው አይደለ? በክርስቶስ ስም አጥምቋቸው ብሎ አንድ መሆናቸውን ደግሞ ይገልጽልሃል። እዛ ጋር አልኩ መጽሐፍ ቅዱስ እዚህ ጋር አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ? ይሄው በአብ ወልድ መንፈስ ቅዱስ ስም አጥምቋቸው አይደለ? ከዛም በኋላ ደግሞ በሚቀጥለው ቻፕተር ላይ ደግሞ እዚህ ጋር አብራራለን አይደለ? በሚቀጥለው ቻፕተር ላይ ደግሞ ሄዶ በኢየሱስ ክርስቶስ ስም አጥምቋቸው አለ። አጥምቋቸው አይደለም ጥያቄው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ ነው እዚህ ጋር። በዚህ አጥምቋቸው ብሎ በክርስቶስ አጥምቋቸው ካለ ይሄ እኮ ዲፋይን እያደረገው እኮ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ እዚህ ጋር? እንዴ ቃል በቃል ምንድን አሁን ክርክር ነው እንዳያስከው? አዎ ክርክር ነው። መልስ እንደተጣበልሽ ያው ቃል አልኩ እኮ መጽሐፍ ቅዱስ ቃል በቃል አይደለም። እዚህ ጋር ኤክስፕሌን ያደረገውን እዛ ጋር ጀነራላይዝ አድርጎ በክርስቶስ ስም አጥምቋቸው አለ። አብ ወልድ መንፈስ ቅዱስ ኢዝ ኢኳል ቱ ክርስቶስ ካላስ ብሎ ሂሳብ የለውም ለሌላ። ለማንኛውም አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ክርስቲያኖች ያምናሉ። ነገር ግን እንዲህ የሚል ቃል መጽሐፍ ቅዱስ ላይ ደፍሱ የለም። ዘፈካው አለ ቅድም ጣልቃ ስትገባ የነበረው ልጅ አንተ ሊተናስ አንተ ከተሰማ የተናገረችው ቃል መጽሐፍ ቅዱስ ላይ አለ ወይንስ የለም? ከጥር ሮማን የማን አለ እና ደግሞ ሁለተኛ ጥያቄ አለኝ። ኢየሱስ ክርስቶስ ጌታዬ ሲሉት ለምን ተቀበላቸው? አንድ እሺ አትመልስም። ቅድም ስታውቃ ስትገባ ነበር። አሁን ጣልቃ እንዳትገባችሁ ወደ እሱ
እሺ የመጀመሪያውን ልጨርስልሽ እንድትረጅስ አንድ አምላክ ብሎ የሚያስቀምጠው መጽሐፍ ቅዱስ አብ ነው። ሌላን አካል አይደለም። አብን አንድ አምላክ እያለ ያስቀምጣል። ነገር ግን አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ብቻ። ማስረጃ ላይ ትፈልጊያለሽ? ምኑን? አብ እንደሆነ አንድ አምላክ የተባለው መጽሐፍ ቅዱስ ሌላ አንድ አምላክ የተባለው ይሆናል። ኦፍ ኮርስ አብማ አምላክ ነው። ኢየሱስ ክርስቶስም ግን ከኔ ጋር ኢየሱስ ክርስቶስም ግን አምላክ እንደሆነ በተለያየ ቨርዥን ላይ ምስካሬ ተሰጥቶታል። ጌታዬ ብሎ ሲጠሩት ነበር። አንድ አምላክ ስለሚለው ቃል ቅድም ጀምረን እያወራን ነበር። አንድ አምላክ የተባሉት አብ ወልድ መንፈስ ቅዱስ ናቸው አልሽ። እንደዚህ የሚል ቃል አላገኘንም መጽሐፍ ቅዱስ ላይ። ግን የሚገኘው ምንድነው? ወደ መጽሐፍ ረዳት ጊዜ አንድ አምላክ ብሎ የሚገልጸው ማለት ነው ከተባለ አብ ነው እያለ ማስረጃ አላሳይሽ? ኦፍ ኮርስ አብ ነው። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ነው እንግዲህ የለም አብ ነው አንድ አምላክ የሚለው አራት አንዱ አምላክ አብ ወልድ መንፈስ ቅዱስ አጥምቋቸው አይልም ነበር። አብ ብቻ ቢሆን ኖሮ በአብ ስም አጥምቋቸው ነበር የሚለው። ወይ ለምን ክርስቶስን ጨመረና ደግሞ በክርስቶስ ስም አጥምቋቸው ተባለ? ለምን በአብ ስም ብቻ አጥምቋቸው አላለም? ወደ ጥምቀት እንመጣለን። ስለ አንድ አምላክ ሲናገር ግን መጽሐፍ ቅዱስ አብን እንደሆነ አንድ አምላክ የሚለው አምላክ ክርስቶስ። ስለዚህ በአንድ አምላክ ላይ ለምን ታጋሩበታላችሁ ነው አንተ ያዘ አብ ወልድ መንፈስ ቅዱስ ተብሎ ለምን ተጻፈ? እንዴ የተጻፈ ነገር እኮ ይሻር እያልክ እኮ ነው። የተጻፈ ነገር እኮ አልተጻፈም ብለሽ አክሴፕት አድርጊ እያልከኝ እኮ ነው። አንድ አምላክ የሚለው ማን ነው ብለን ስናይ ጊዜ መጽሐፍ ቅዱስ ላይ ከተጻፈ ነገር ይልቅ ያልተጻፈ ነገር ለምንድን ነው ያልተጻፈ ነገር የምታነቢው? እኔ የተጻፈ ነገር ነው የማነበው። ለምን የምችለው የተጻፈ ነገር ነው። እባክሽ ያልተጻፈ ነገር ነው እያመናችሁ ያላችሁ ክርስቲያኖች። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አልተጻፈላችሁም። በአብ ወልድ መንፈስ ቅዱስ ስም ለምን አጥምቋቸው ተባለ? ለምን በአብ ስም ብቻ አጥምቋቸው አልተባለም? ለምን በክርስቶስ ስም አጥምቋቸው ተባለ? አንድ አምላክ የሚለው መጽሐፍ ቅዱስ ማንን ነው ከተባለ አብን እንደሆነ አመለ። ነገር ግን በዚህ በአንድ አምላክ ላይ ያጋሩበታል። ለምን? አንድ አምላክ አብ ወልድ መንፈስ ቅዱስ ነው ብለው አስተማሯችሁ፣ መምህሮቻችሁ ሸወዷችሁ። ስለተጻፈ ነው የተማርነው። ያልተጻፈ ታሪክ አላስተማሩ ነው። ተጻፈ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የተጻፈ ነው። በአብ ወልድ መንፈስ ቅዱስ ስም አጥምቋቸው ከተባለ አብ ወልድ መንፈስ ቅዱስ ሂዝ ክሬተር ነው ማለት ነው። ፈጣሪ ናቸው ማለት ነው። አይልም እንደ ፈጣሪ ናቸው። አስቡት፣ ፈጣሪ ነው ሳይሆን ፈጣሪ ናቸው። ኦፍ ኮርስ ሶስት ለአንድ እኛ ኮንሲደር ምክንያቱም የተጻፈ ነገር ነው እያነበብኩ ያሉት ባይዘው እሱን እያየት ነው። ኮሜንት ላይ እያየት ነበር። ልጆች የተጻፈ እንዳልሆነ አረጋግጠውልታል። ኦፍ ኮርስ የተጻፈ ነው። ገልጠህ እኮ አንብበዋል እኮ አብ ወልድ መንፈስ ቅዱስ የሚባል ታሪክ የተጻፈ የለም ስትል ነበር አይደል? አብ ወልድ መንፈስ ቅዱስ የተባለ የተጻፈ ነገር እንዳለ መንፈስ ቅዱስ የሚባል ታሪክ ክርስቲያን አለ። በባዶ ድርቃት ብሎ ያልተጻፈ ከሆነ አልተጻፈም፣ ግን ተጽፏል። ለምን ትከራከራለህ? የተጻፈ ነገር ለምን እንዲሻር ትፈልጋለህ? ረጋ በይ ወገናችን። አይናችን እናያለን ትላልቅ ሰዎች ነን። አማርኛ ነው እናነባለን። ባልተጻፈ አብ ወልድ መንፈስ ቅዱስ አንድ አምላክ የሚባል ካልተጻፈ አልተጻፈም። ስለዚህ ክርስቲያኖች ረጋ በይ። ይሄን በዚህ በልኩ እንረዳዋለን ማለት ሌላ ነገር እኮ ነው። ትችላላችሁ እንደሱ ማለት ግን ያልተጻፈውን ነገር ተጽፏል። ኢየሱስ ክርስቶስ ያልተጻፈውን ግን ተጽፏል ብሎ መናገር በመጽሐፋቸው ላይ መዋሸት ነው። ይሄ የተጻፈውን መካድ ደግሞ እሱም ከባድ ነገር ነው። እንደሱ ከሆነ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚለው ቃል እዚያ ላይ ተጽፏል አልተጻፈም? በአብ ወልድ መንፈስ ቅዱስ ስም አጥምቋቸው ማለት እንግዲህ ምን ማለት ነው? እስቲ አብራራልኝ። በአብ ወልድ መንፈስ ቅዱስ ስም አጥምቋቸው፣ በክርስቶስ ስም አጥምቋቸው ማለት ምን ማለት ነው? አንድ ጥያቄውን የጠየቁትን ድገሚ። ምን ነበር ያልኩት? ድገሚ እስኪ። የኔን ጥያቄ እንኳን መለስክልኝ አይደል? አንቺ መጀመሪያ ያነሳሽው ይሄ ጥያቄ አይከብድም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ቃል ተጽፏል እዚያ ላይ ወንስ አልተጻፈም? አንድ አምላክ መሆናቸውን ጀነራላይዝ አድርጎ በክርስቶስ ስም አጥምቀ ብሎ ጽፏል። እንዲሁም አንድ አደረጋቸውና እዚህ ጋር አብ ወልድ መንፈስ ቅዱስ የሚለውን እዛ ጋር ደግሞ በክርስቶስ ስም ብሎ አንድ አደረጋቸው። ጥያቄውን ድገሚልኝ ያልኩትን ምንድን ነው ያልኩት? አብ ወልድ መንፈስ ቅዱስ አንድ ናቸው አላልኩም። አያቸው አይደል? አውቃ መረዳት ራሱ አትፈልግም። ምን እንዳልኩኝ ታውቃለች፣ ግን መልስ እንደሌለው ስለምታውቅ ያላልኩት መልስ እንደሌለው አይደለም። እዚህ ጋር ኤክስፕሌን አደረገልህ። እዚህ ጋር ጀነራላይዝ አድርጎ ደግሞ በክርስቶስ ስም አጥምቋቸው ብሎ ደግሞ ነገረክ።
ለምን ዲናይ ማድረግ አስፈለገ? የተጻፈን ነገር መካድ ለምን አስፈለገ? ጥያቄውን ልገምልኝ የጠየቅኩት አብ ወልድ መንፈስ ቅዱስ አንድ ናቸው የሚል የታለ አልከኝ። ልድገሞሽ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ መጽሐፍ ቅዱስ ላይ ወይስ አለ? እሺ ክርስቲያን ልጅ አለ እዚህ ቦታ ላይ የለም አይደለ? ምህረት አለ። መልስ እኮ ሁለተኛው ላይ የመለስከው መልስ እኮ መልስ ነው። በቃ በፈጣሪ አውቃችሁ ነው። በአብ ወልድ መንፈስ ቅዱስ ስም አጥምቋቸው አለ። ቀጠልና ደግሞ በክርስቶስ ስም አጥምቋቸው አለ። ዳት ሚንስ አብ ወልድ መንፈስ ቅዱስ ኢዝ ኢኳል ቱ ክርስቶስ። ምንድነው? መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ ወይንስ የለም? ቃል በቃል ነው የፈለከው? ወርድ ባይ ወርድ? አዎ ቃል በቃል የለም። ምክንያቱም ኢየሱስ ክርስቶስ ምድር ላይ ሲመጣ ቃሉን ሊተገብር ነው የመጣው። ገባ? ሊተገብር ነው የመጣው ቃሉን በቃ ባለ በማለት መለሽ በቃ ነው ሰግደ አሁን ማውራት ትችላለሽ። ኖ እንደዚህ እኮ ክርክር አይደለም። you are trying ቃል በቃል አይደለም። አብራራለን። እዚህ ጋር ደግሞ ዲፋይን አድርጎ እዚህ ኮልቱ ክርስቶስ አለ። አብ ወልድ መንፈስ ቅዱስ አጥምቋቸው፣ በክርስቶስ ስም አጥምቋቸው። ጨረሽ ሌላ ክርስቲያን ያወራ መለሽልን። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም መጽሐፍ ቅዱስ ላይ። እንግዲህ አሻዶ መጽሐፋቸው ላይ በጣም አልዋሸን የለም ተናመንሻል። ቀጣይ ሌላ ክርስቲያን ካለ በቀጣይ ይችላል። ስለ መሐመድ አንድ ጥያቄ አለ። ስለ አምላክ እየተወራ ስለ ነብይ ወይንስ ነብይ ነው ኢየሱስ ክርስቶስ አማሽ ማለት ነው? ኢየሱስ ክርስቶስ ለኔ ነብይ አይደለም አምላክ ነው ብዬ ነው የማስበው። ምክንያቱም የተለያየ ፓርቶች ላይ ፈጣሪ ብለው ሲጠሩት ፈጣሪ አይደለም ብሎ የመለሰበት ፓርት የለም። ፈጣሪ ብለው የጠሩበት አንድ ቦታ አለ መጽሐፍ ቅዱስ ላይ አለ፣ ብዙ ቦታ አለ። ጌታችን ብለው ጠርተውታል። አያቸው አይደለ? ፈጣሪ ብለው የጠሩበት ቦታ አለ። የቱ ጠብቀ ከትንሣኤ ቀን ፈጣሪ ብለው ኢየሱስን ጠርተዋል። ጥያቄ ያለው ከላይ መጠየቅ ይችላል። ሄሎ ጥያቄ ያለ አመካ እሺ እኛ አካባቢ ማለት ነው የሆነ በቃ የሽርክ እንትን በጣም ይበዛል በል እና በቃ ያኔ ሽርክ አለ እኛ አካባቢ እና የሆነ በአመት ሁለት የሚከበር የሆነ ወጪ የሚወጣበት ነገር አለ። በዛ ደግሞ ካልተሳተፍክ ምናምን አልሰጥም ካልክ የሆነ በቃ የመገለል በድር የሆነ እድር ታውቃለህ፣ በድር የመውጣት እንትን ምናምን አለ በል እና ሳንፈልግ እንሰጣለን። አንዳንድ ሰው ሳይፈልግ ነው የሚሰጠው እና ይሄ እንዴት ይታያል? ያኔ የመጣው ይምጣ አልመስጠት ነው ወይስ ለመኖር ለማህበራዊነት ነው? ሁለተኛ ጥያቄ ደግሞ አንድ ሰው ቢሰርቅ ወይም ደግሞ ብድር ተበድሮ ያ ሰው ባያገኘው ብሩ የት ሽርክ ቦታ ከሆነ እዚያ ቦታ ላይ አትገኝም። ሰዎች ቢያገሏችሁና ብቻችሁን ብትቀሩ እንኳን ይሄ ነው ማለት ነው። እሺ ጥያቄሽ ምንድን ነው? ማን ነው ማስረጃ አገኘሽ? ኢየሱስን ፈጣሪ ያሉበት ቦታ አለ ምን ታድርጋለሽ? ዮሐንስ ወንጌል 20:28 ላይ ፈጣሪ ብለውታል። እዚያ ላይ አንብብና እንግዲህ ያው ዮሐንስ ወንጌል 20:28 ላይ በፊት ኢየሱስን ፈጣሪ ብለውታል ወይ? እዛው ታዲያ ማይ ሎርድ ኤንድ ማይ ሴቪየር ብሎታል። ፈጣሪ እና አዳኝ ፈጣሪ የሚል የለም እዚያ ቦታ አለ ይላል። ፈጣሪ ጌታችን እና አዳኛችን ብሎ ጠርቶታል ዮሐንስ ወንጌል ላይ። እባክሽን ፈጣሪ የሚል ቃል የለም መጽሐፍ ቅዱስ ላይ ካለ አሳይ። አንዴ ወተሻል መሰለኝ። አልወጣውም። የሉቃስ ወንጌልም ላይ ይላል ፈጣሪ ብሎታል። ጌታችን እና
አዳኛችን ብሎታል። ፈጣሪ ያላለውም አይደል? እሱን እንጨርስና ጌታ ወደሚለው እንሄዳለን። ችግር የለም። ያ አንብቦ እሺ፣ ፈጣሪ ያላለውም አይደል? እኔ በእንግሊዘኛ እያነበብኩ ስለሆነ ትራንስሌት አደረገው በአማርኛ በተሳሳተ መንገዱ ትራንስሌት አደረገው ይችላል። እሺ፣ ፈጣሪ ያለበት ቦታ ካለ ስጭን እና ፎር ኤግዛምፕል ሎርድ ለኔ ፈጣሪ ብዬ ነው ትራንስሌት ማረቀው። ይሆናል። ፈጣሪ የሚል ቃል ተናግሮታል ወይ? እየነገርኩ እኮ ነው። ኢሴስ ሎርድ ሎርድ ማለት ምን ማለት ነው? የቱ ጋር ነው ፈጣሪ ብሎ የተናገረበት? አንድ ጊዜ በራፍ እሺ፣ በእንግሊዘኛው ቨርዥን ላይ ቀይረውና ከዛ ነገር አሳይካለሁ። ማይ ሎርድ ኤንድ ማይ ሴቪየር ብሎታል። ሁዝ ሎርድ ማለት ምን ማለት ነው? ወደ እሱ እንመጣለን። እባክሽ ፈጣሪ ያለበት ቦታ አለ። አይ ቶልድ ዩ ቃል በቃል ለምንድን ነው አንተ ቃል በቃል የአማርኛ ቨርዥን ቃል በቃል የምትፈልገው? ማይ ሎርድ ኤንድ ማይ ሴቪየር ማለት ምን ማለት ነው? ቃል በቃል ነው እየፈለግን ያለ ነው። አንቺ የተናገርሽው ቃል በቃል እስከሆነ ድረስ ያ ቃል በቃል የተናገርሽው መገኘት አለበት። ያ ካልሆነ ጌታ የሚለውን ምን ማለት ነው ወደሚለው እንመጣለን። ገብቶሻል አይደለ? ጌታ የሚለውን እንመጣለን። ግን ፈጣሪ ብሎታል ብለሽ አትዋሽ። አልዋሽም። እሺ፣ ፈጣሪ ያላለውም ጌታ ብሎታል የሚለውን ቃል ነው አንቺ እያልሻለሽው። ማይ ሎርድ ኤንድ ማይ ሴቪየር ብሎታል። እሺ፣ ጌታዬ ማለት ምን ማለት ነው? እንደ መጽሐፍ ቅዱስ ጌታ ምን ማለት ነው? ፈጣሪ አይደለ ጌታ? እሺ፣ ጌታ የሚለው የክርስቶስ የጌትነት አንደኛ መለኮታዊ ጌትነት አለ። በመደረግና በሹመት በስልጣን የሚገኝ ጌትነት አለ። የክርስቶስ ጌትነት በመደረግ ያገኘው የስልጣን ጌትነት እንጂ ሌላው ለምን አለው? ሌሎቹ ከዚህ በፊት የነበሩት መሲዎች ጌታዬ ተብለው ነበረ። ፎር ኤግዛምፕል ልጄ ብሎ እግዚአብሔር ጠርቷቸው ያውቃል? እሱን እንመጣለን። ችግር የለውም። አንዴ ጌታ የሚለውን እንጨርስ። እሺ፣ ጥሩ። የክርስቶስ ጌትነት በመደረግ የተገኘ ጌትነት ልክ ዮሴፍ በመደረግ ጌትነቱን እንዳገኘ ማስረጃ ላሳይ። ኦኬ፣ በመደረግ መሆኑ ማስረጃ አሳይ። በመደረግ የመጣ ጌትነት ነው ብለህ ዲፋይን ያደረግከው ለምን እንዳልከው አሳይ። እኔ አይደለሁም የምለው ቃል በቃል ነው ለምናገረው ማሳይ። ኦኬ፣ በመደረግ የመጣ ኮንቴክስቹዋሊ ማብራራት አትችልም። ቃል በቃል እዛ ላይ ችግር የለውም። እኔ ከራሴ ያለች አልናገርም። እንዳነበብኩ እናገራለሁ። ንግግሬም ቀን ነው ለተናገርኩት ቃል በቃል እንጂ ከራሴ አልናገርምና። ዳሩ ግን ትምህርቴ በማስረጃ ነው። ያው አሳያችሁ እዚህ ጋር እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወክላል። እንዳደረገው። ስለዚህ ጌታ ያደረገው እግዚአብሔር ነው። ያ ጌታ ያደረገው እግዚአብሔር ነው። ሌላ ጌታ ያደረገው አለው እግዚአብሔር ከተባለ ነፋላ። ኦኬ፣ ሹ ዮሴፍ ልክ እንዲሁ እግዚአብሔር ጌታ ያደረገው ይላል። ስለዚህ ክርስቶስ ጌትነትን በመደረግ ያገኘው ጌትነት ነው። ያ ማለት የስልጣን ጌትነት ነው፣ መለኮታዊ ጌትነት አይደለም። ኖ የስልጣን ጌትነት መሆኑን አንተ ነህ እኮ አሁን እዚህ ጋር ኤክስፕሌን እያደረክ ያለው። የስልጣን ጌትነት ነው ተብሎ የተጻፈ ታሪክ አለ መጽሐፍ ቅዱስ ላይ። አንድ ጌትነትን በመደረግ ነው ያገኘው ወይንስ አይደለም? አመንሽስ? ኦኬ፣ መደረግ ማለት ምን ማለት ነው? መምጣቱ ራሱ መደረግ አይደለ እንዴ? ኢየሱስ ክርስቶስ እዚህ ምድር ላይ መምጣቱ እኮ ማረጉ ነው አይደለ? ማሳየቱ ነው አይደለ እንዴ? አንደኛ በመደረግ የሚለውን ቃል አሳየኝ ብለሽ ነበር። አይተሻል አላየሽም? ኦፍ ኮርስ በመደረግ በጣም ጥሩ። ስለዚህ ጌታ ተደርጎ ነው ማለት ነው። ጌታ ተደረገ ሲባል ጌታ አድራጊ አለው የለው? አለው። አብ ወልድ መንፈስ ቅዱስ አይደል? ለኔ ይላል። ምክንያቱም የተጻፈ ታሪክ ስለሆነ አብ ወልድ መንፈስ ቅዱስ ስለተጻፈ ራሱ ላይ አይደል? መደረግ ላይክ ኖርማል መደረግ መሆኑን አንተ በምን አወቅ? ቃል በቃል ስላገኘው መጽሐፉ ላይ ስለ አብራራኸው ነው። ትራንስሌት ስላደረግከው ነው። በአንተ መልክ ስለገለበጥከው ነው እንጂ መደረግ መፈጠር ቢሆንስ? አንተ እያብራራህ ነው አትበይ። እኔ አላብራራም። በሰው መጽሐፍ ኦኬ፣ ካላብራራክ መደረግ ማለት መፈጠር ነው። ካላስ ስለዚህ ተፈጥሮ ነው ኢየሱስ ክርስቶስ። ኦፍ ኮርስ ተፈጥሮ ነው። ኢየሱስ ክርስቶስ ተፈጥሮ ነው የሚል ክርስቲያን መጣ። ማሻአላህ ወላሂ ትልቅ ከፍሮ ነው። ትልቅ እድገት። ኢየሱስ ክርስቶስ ተፈጥሮ ነው። ማን ነው የፈጠረው? አብ ወልድ መንፈስ ቅዱስ የፈጠረው ወይ? በቃል ነው የተፈጠረው። ኢየሱስ ክርስቶስ በቃል ነው የተፈጠረው። ኖርማል ቃል ማን ነው? ቃል ማን ነው? ጌታ። የትኛው ጌታ? አብ ነው ቃል? አብ ወልድ መንፈስ ቅዱስ አይደል? ቃል አብ ነው። ቃል ኢየሱስ ክርስቶስ ነው። ስለዚህ የራሱ ፈጣሪው ራሱ ነው ማለት ነው። ኦፍ ኮርስ እዚህ ጋር ራሱ መለስክልኝ። ስለዚህ አብ አልፈጠረውም ማለት ነው። መንፈስ ቅዱስ አልፈጠሩትም። አብ ወልድ መንፈስ ቅዱስ አልኩ እኮ አንድ እግዚአብሔር ነው።
አብ ወልደ መንፈስ ቅዱስ አንድ ፎርሚ እንደዛ ነው። ኢየሱስ ክርስቶስ እኮ አብ መሆኑን እኮ ራስ መሰከርከው። ኢየሱስ ክርስቶስ ቃል ነው አይደለ? ቃል ደግሞ እግዚአብሔር ነው አይደለ? ስትሄድ በፈጣሪ የራሱ ፈጣሪ ራሱ ነው አይደለ? ኢየሱስ ኦፍ ኮርስ። እሺ ቃል ነው የፈጠረው ኢየሱስ። አዎ አብ ቃል ነው አይደለም? ነው። ስለዚህ አብ ኢየሱስ ነው። ኦፍ ኮርስ። ስለዚህ በመስቀል ላይ የተሰቀለው የአብ ነው። ኦፍ ኮርስ ምክንያቱም ሶስቱም አንድ ናቸው። ስለዚህ አብም ወልድም መንፈስ ቅዱስም በመስቀል ላይ ተሰቅለዋል ማለት ነው አይደል? አዎ ኦፍ ኮርስ። አንተ ራስህ መለስከው እኮ ባይዘው የእስልምናን ጥያቄ አንተ መለስከው። ኢየሱስ ክርስቶስ ቃል ነው። ስለዚህ ክርስቲያኖች እየሰማችሁ ነው። አብም ወልድም መንፈስ ቅዱስም ተሰቅለዋል መስቀል ላይ ይላል። ግስት ላይ ክርስቲያን አለ የለም? አንድ ከክርስቲያን ጋር ክርስቲያን አለ ግስት ላይ አንድ ይሄ ነው። እሺ ድንግል ማርያም በማኅፀኗ የጸነሰችው አብንም ወልድንም መንፈስ ቅዱስንም ነው ወይንስ ወልድን ብቻ ነው? ወልድ ነው የተወለደው፣ ግን በውስጡ ቃል አለ which is አብ። ሲናገር ደግሞ ምን አለ? መንፈስ አለ፣ መንፈስ ቅዱስ አለ። አብ ወልድ መንፈስ ቅዱስን ፈጣሪ ነው የወለደችው። ስለዚህ አብ እና መንፈስ ቅዱስን ተጸንሰዋል ማለት ነው አይደል? ባይ ወርድ በቃል ኢየሱስ ክርስቶስ ባወራ ቁጥር በአፉ በተናገረ ቁጥር መንፈስ ቅዱስን ነበር ሲናገር የነበረው። ድንግል ማርያም አንድ አምላክ ነው የጸነሰችው አይደል? ኦፍ ኮርስ። በጣም ጥሩ። ከዚያ ከተጸነሰው አምላክ ውጭ ሌላ አምላክ የለም አለ። እኛ ሊትራሊ አብ ወልድ መንፈስ ቅዱስ ብለን ሶስት እንደ አንድ ብለን ነው ያመንን ያለ ነው። እሱም ደግሞ አብ ወልድ መንፈስ ቅዱስ የሚባል ታሪክ እንዳለ ራስ መጽሐፉን ገልጠህ እኮ ሳይተናል። ኢየሱስ ክርስቶስ ደግሞ አብ እንደሆነ ደግሞ ቃል አብ ነው አልክ አይደለ? ቃል ደግሞ ህይወት ሆነ አልክ which is ፈጣሪን አብን ሰው አረከው ማለት ነው። ገባህ? አንተ አደረክ እያልሽ አታውሪ አንቺ ራስሽ ነው። አሁን ከምታወራው እኮ አወራር እኮ ዴፊኒትሊ ወደ እንትኑ ነው የመጣኸው፣ ባይዘው ወደ ኮንክሉዥን ነው የመጣኸው። ስለዚህ የትየውናለች አብ ተሰቅሏል፣ ወልድ ተሰቅሏል፣ መንፈስ ቅዱስም ተሰቅሏል እያለች ነው። ይሄ ትክክል ነው። ሚኪ ከላለ ሚኪ ሚኪ አለ። እሺ ክርስቲያን የለም መሰለኝ። እሺ ለማንኛውም ስንት አምላክ አለ ስላት ጊዜ ያው ትክክል አይደለችም ያለ ነው። እሺ ለማንኛውም እሷን የራሷን እምነት እሺ ስንት አምላክ አለ? አንድ አምላክ ነው። አቤት ሰላም ነው አለ። አሁን አብ ወልድ መንፈስ ቅዱስ ሶስቱም ተሰቅለዋል ትላለች። እውነት ነው? ይሰማል? ሶስቱም ተሰቅለዋል አላልኩም። የተሰቀለው ወልድ ነው። ሊትራሊ ግን አብ ወልድ መንፈስ ቅዱስ አንድ ናቸው። ስህተት ነው። ሶስቱም አልተሰቀሉ። ሶስቱም ተሰቅለዋል አላልኩም። እኔ የተሰቀለው ወልድ ነው። አብ ተሰቅሏል ብለሻል አላልሽ? የተሰቀለው ወልድ ነው። ግን አብ ወልድ መንፈስ ቅዱስ ግን አንድ ናቸው። ቲፒካሊ ቃል በቃል ቀለው ወልድም ነው አብም ነው ካልክ እሱ ያንተ ዲፊኒሽን ነው። አብ ተሰቅሏል ብለሻል አላልሽም? አላልኩም። ወላሂ ብለሻል። ለምን ትከጃለሽ? አይልባይን እዚህ ነገርኩህ እኮ እየመለስኩልህ ያለሁት እኮ በአንተ ኮንቴክስት ነው። እየመለስኩልህ ያለሁት እኮ በአንተ ኮንቴክስት ነው። አንቺ ራስሽን ሶስት አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ ናቸው አልኩህ። ስለዚህ ወልድ ሲሰቀል አብም ተሰቀለ ማለት ነው ወይ ያልከው ራስህ ነህ አይደል? ቴክቱ እንደፈለከው አብ እንደፈለከው ተዶ አብ ሰማይ ላይ እንዳለ መጽሐፋችን እኮ ይናገራል። ስለዚህ አብ አልተሰቀለም። አንተ ነህ እኮ ወደ አብ ተሰቅሏል የመጣኸው። አንቺ ራስሽ ነሽ አብ ተሰቅሏል ወይ ስለሽ ተሰቅሏል? ኦፍ ኮርስ በአንተ ኮንቴክስት አብ ተሰቅሏል ነው። ሶስቱ ፈጣሪዎች አብ ወልድ መንፈስ ቅዱስ አንድ ከሆኑ የተሰቀለውም አብም ተሰቅሏል ወይ አይደለ? ያንተ ጥያቄ ስንት አምላክ ነው የምታመልከው? በሶስት ሆነው ግን እንደ አንድ ነው የማመልከው። ጥያቄው ስንት አምላክ ነው የምታመልከው?
አንድ አምላክ ነው የማመልከው። ያ አንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? ከመሃሉ አንዱ ፓርት ተሰቅሏል። ስንት ፓርት አላቸው አምላኮች? ስለ አምላክ ነው። አዎ ሶስት አምላኮች አሉ። ከሶስቱ አምላክ አንድ አምላክ ነው የተሰቀለው ማለት ነው። እና ስለዚህ ያልተሰቀለው ሁለት አምላኮች አሉ። ይታሰብ ሶስት አምላክ አላህ هذا شرك بواحد الاحد الله سبحانه وتعالى عندنا ብቸኛ በሆነው አምላክ ላይ ማጋራት ሶስት አምላኮች አሉ። አንዱ አምላክ ተሰቅሏል፣ ሁለቱ ያልተሰቀሉ አሉ። ክርስቲያኖች ሶስት አምላክ ካላቸው ማሻአላህ ከዚህ ሶስት አምላኮች ናቸው። እሺ